ሰላም እንዴት ናችሁ? እና እኔ ናት እባላለሁ። እዩ እባላለሁ። አዎ ዛሬ በልዩ ኤንድ ናት በሚል ዩቲዩብ ቻናል መተናል። እንግዲህ እና እኔ ስሜ ናት ይባላል እና በቃ ገና ስለ ራሴ ራስን ንገረን እንዴ። ባይገርምም ባይካስታውስ ድሮ ተምዘሽኩ እናንተ ጋር ነበርና ውለታ አለብህ ውለታ አለብኝ። አሁን ለሱ ምንድን ነው የምታደርገው? ሰውዬው ምንም አረ እንደው መጋብዘኝ ሙሉ ነገር አይለከዋል። ዛሬ የመጣንበት ሀሳብ ያው ዩቲዩብ እንጀምር ነው። ዛሬ የመጣ ነው እና ይሄ የመጀመሪያ ቪዲዮአችን ነው። ብዙ ነገር ካለን ግን የት ነው ያለ ነው? አንተ ባይገርማችሁ ያለንበት ቦታ አላያንስ ፍራንስ ይባላል እና በጣም ያበደ ቦታ በኋላ እናሳያቸዋለን። በኋላ መጨረሻ ላይ ትንሽ የሆነች ነገር እናሳያቸዋለን። ያበደ ቦታ ነው። አሁን ድንገት እንዲህ አንገቴ እንዲህ ካረኩኝ የሆነ ነገር እያየሁ ነው። አመል ነው እና ዛሬ የመጣንበት ማሳወቂያ አዲስ ብቻ እና ልዩ ኤንድ ናት የሚል ዩቲዩብ ቻናል ከፍተናል እና እናንተ ነው በጣም በተቻላችሁ በጣም ሰብስክራይብ ለማድረግ ሞክሩ። እንደ ኬመኒ የሆነ ኢሞጂ አለ። ሰላም እንዴት ናችሁ? እና እኔ ናት እባላለሁ። እዩ እባላለሁ። አዎ ዛሬ በልዩ ኤንድ ናት በሚል ዩቲዩብ ቻናል መተናል እንግዲህ እና እኔ ስሜ ናት ይባላል እና በቃ ገና ስለ ራሴ ራስን ንገረን እንዴ። ዩቲዩብ ቻናል እኮ አሁን የሚያዩን ሰው ናቲ ማን ነው የሚሉ ናቲ ማለት ያው ራሴን ማሰብ ማልችልበት ባጭሩ በጣም ጥሩ ሰው እና ሰሚወደው ለራስ ሲቆርሰ ያሳነስ እና ሌላ እና የሚያዝናናኝ ነገር ቢሆን ኳስ መጫወት እና ኳስ ማየት ያዝናናኛል። ሌላ ደግሞ የምወደው ምግብ ሆዳም ግን እሺ እንትን ኳስ መጫወት እወዳለሁ ምናምን ብለህ መጫወትም ማየትም ብለህ ስታይ ስለማየቱ እናወራለን። የማን ደጋፊ ነህ? ያው ኳስ ፕሪሚየር ሊግ የዩናይትድ ደጋፊ ነኝ። ላሊጋ ደግሞ ባርሳ። በጣም ሁለቱ ክለቦች ይመችኛል። እሺ ፌቨራይት ፕሌየር ስለ ተጫዋች በጣም የሚመቸኝ ተጫዋች ሜሲ በቃ የኔ ጎቱ ተጫዋች ሜሲ። በዚህ ተያዥ ትናንትና ጨዋታ ብቻዬን ነበር ያየሁት። አጋጣሚ ብቻዬን በስልክ ነው ያየሁት። አንተ ታምረኛ ነው። እኔ መሰከርኩ። በቃ እንዲህ ልጁ ለሊት 5 ሰዓት ጎረቤት መጠበቅ ነው ይመሰከር በቃ እና አሁን እሑድ ፋይናል አለ። እሱን በደንብ ቋጥረናል። ግን ስፔንም ቀላል ቡድን አለ። የምር አይደለም። ወርልድ ካፕ ባለፈው ካንተ ጋር የአርጀንቲና እና የግብፅን ካየን በኋላ ተከታታይ ማየት ጀምሬያለሁ። ሰው እንዴት ነው አርጀንቲና? አረ አንተ you have no idea ግን ስፔንም ግን ጥሩ ናቸው። አይደለም እዚህ ጋር በጣም አብሶ ተመሳሳይ ማስረሻበት ሜሲ ካለ ጀስ በቃ ምንም ጊዜ ጎል አለ። ስለዚህ የአርጀንቲና ደጋፊዎች የትላንት አሲስቱ በጣም አሪፍ ነው። አንተ ለምንድን ነው የምትወደው? እኔ ታውቃለህ ያው ግን ለነሱ ብለን ጠይቀኝ። ለነሱ ግን መጀመሪያ ስለራስህ አውራና ቀጣይ። እዩ እባላለሁ። እኔ እንዳንተ ኳስ መጫወት ኳስ ማየት ምናምን የሚያስደስተኝ ሰው አይደለም። ከዛ ባለፈ የሚያስደስተኝ ፊልም ማየት በጣም ያዝናናኛል። ብዙ ጊዜ ማሳልፈው ለመዝናናት ካሰብኩኝ ፊልም ማየት ነው። ከዛ ባለፈ ደግሞ ስፖርት ምናምን አይነት ነክ ደግሞ ከሆነ ቴኒስ ቴብል መጫወት። ያ ቴኒስ እኔ እንጃ እንዴት እንደሆነ እኔ አይመስለኝም። እኔ ኳስ በሜዳ ነው ነው እንደዛ ነው። አረ ገለኝ ነው። እሺ ግን በጣም የምትወደው ሙቪ ምንድን ነው? ሙቪ ሁሉንም አይነት ሙቪ አያለሁ። እውነት አሏሽ
መርጠው ምናምን ስልህ ለመዝናናት ስለሆነ አይተክ ነው ሁሉ በደንብ አያለው። ግን በተለየ ሁኔታ አንድ ጓደኛችን ነው የሆነ ዳይሬክተር ሪኮመንድ ያደርገናል። ዳይሬክተሩ የክሪስቶፈር ኖላን ይባላል እና ሂዝ በጣም አሜዚንግ እና ብዙ ፊልሞችን ሰርቷል። እስከ 12 አሁን 13ኛው ምናምን መሰለኝ የሚያወጣው እና የእሱ ፊልሞች በተለየ ሁኔታ አንዳንዱ አይገባኝም፣ ግን ዝም ብዬ ወደዋል። ስንት መሰለ ዳርክ ናይት አለ፣ ባትማን ቢጊንስ አለ፣ ከዛ ደግሞ ኢንሴፕሽን አለ፣ ፕሪስቴጅ አለ፣ ኦፕንሃይመር አለ። በቃ በጣም ከዛ ደግሞ አኒሜሽንን በደንብ ይመቸኛል። ውለታ አለብን ውለታ አለብኝ። አሁን ለሱ ምንድን ነው የምታደርገው? ሰውዬው ምንም አረ እንደው መጋብዘኝ ሙቪ ጋር አሁን ክሪስቶፈር ኖላን አዲስ የሚያስመርቀው ሙቪ አለ በኦደሲ ወደ ሲኒማ ሲመጣ እዚህ ቃል ገብተኸኛል፣ አልሰማም። ውለታ አንዳንድ ጊዜ ሳታውቅ የምታደርገው ደግ። አሁን እኔ እንደዚህ ከፍለኛል ብዬ አይደለም መልካም ነው ያደረኩት። በአንድ ፊልም እንዳለ ደግ ነኝ አይለኳል። ዛሬ የመጣንበት ሀሳብ ያው ዩቲዩብ ጀመር ነው። ዛሬ የመጣ ነው እና ይሄ የመጀመሪያ ቪዲዮአችን ነው። ብዙ ነገር ካለን ግን የት ነው ያለ ነው አይደል? ባይገርማችሁ ያለንበት ቦታ አሊያንስ ፍራንስ ይባላል እና በጣም ያበደ ቦታ፣ በኋላ እናሳያቸዋለን። እና ዛሬ የመጣንበት ሀሳባችን አዲስ ዩቲዩብ ቻናል ከፍተናል እና እዩ ኤንድ ናት የሚል ዩቲዩብ ቻናል ከፍተናል እና በዚህ ዩቲዩብ ቻናላችን አንድ ይዘት ያለው ፕሮግራም ወደ እናንተ ይዘን መጥተናል እና በዚህ ዩቲዩብ ቻናላችን እኛ ያሰብነው ይሄ እንዲህ ነው፣ ይሄ ሪያሊቲ የሆነ ነገር ለማሳየት ነው። ሪያሊቲ ሾው እንደዛ ነገር ነው። ብሎ ነው የሚሆነው፣ ብሎግ ነው የሚሆነው። ግን ብሎግ ስናደርገው ከአንድ ሰራተኛ ጋር ምናደርገው ወይንም ከአንድ ሰራተኛ አለ፣ ያ ሰራተኛ ምን አይነት ብሎ ይውላል የሚለውን ከሱ ጋር እናሳልፋለን። ለምሳሌ አሁን ሊስትሮ ቢሰራ አንድ ሰው ቢሆን ከሱ ጋር ቀን ሙሉ እና የእሱን የስራ ዘርፍ እናያለን። ምንድን ነው የሚሰራው፣ እንዴት ነው የሊስትሮ ስራ እና ሪያሊቲ ነው እሱ ጋር የሚያደርገው፣ እንዴት ነው የስራ ሁኔታ፣ እንዴት ነው ሰዎችን አንድ የሚያደርገው እና በብዙ መንገድ እስቲ አዲስ አቀራረብ ጀምረናል። ሾው በተቻለን አቅም እውነተኛ የሆነ የስራ ቦታ ላይ በመገኘት የስራውን ሁኔታ ኤክስፒሪየንስ ማድረግ ነው ሀሳባችን እና ያን ስናደርግ እያንዳንዱ ከጠዋት ጀምሮ እስከ ማታ አንድ ቀን ውሏቸውን እያንዳንዱ የስራቸው እንቅስቃሴ ላይ አብረን ለመካፈል ነው። ለምሳሌ ቅድም እንዳልከው ምሳሌ ነው የሰጠነው። ሊስትሮ ከሆነ በሊስትሮ ያን ከሚሰራ ሰው ጋር ሙሉ ቀን ውሎውን ቻሌንጁ ምንድን ነው፣ በነፊቱ ምንድን ነው፣ እስከ ዛሬ ምን አይነት ህይወት አሳልፈዋል፣ ምንስ ተምረዋል። እኛ እንደ ከውጭ ነው የምናየው ብዙ ነገር እና የአሁን ጫማቸው ግን እኔ እንትን ይላል። አሁን በእነሱ ጫማ ውስጥ ሆኖ ደግሞ ሁኔታውን ማየት ደግሞ ካየ በአሁን ታይም መንገድ ላይ እኮ ነው ያለ ትናንሽ ልጅ ናቸው ሊስትሮ በእኛ እድሜ ያሉ ሰዎች ናቸው። ይህም ደግሞ ዋና ቦታ ደግሞ ስትሄድ ቦታ ይዘው ምናምን እና ይሄ እንዴት ነው ምን ኤክስፔክት እያደረጉ ነው የሚሰሩት? ገባ እንዴት ነው አስር ያለባቸው እና ደግሞ ከምንም በላይ ደግሞ ምንድን ነው ተስፋ የሚያደርጉ ይሄ ራሱ አንድ ትልቅ ነገር ነው። ደግሞ አብዛኞቹም ካያቸው ኃላፊነት አለባቸው እና ያን ኃላፊነት ስለ የሚሰሩበት የሆነ አይነት ምክንያት አለ እና እሱንም ከጀርባ አይተን ከነሱ ጋር በመዋል ብዙ ሪል ላይፍ ስቶሪዎችን ሼር የምናደርግ እና ለማድረግ እናስባለን እና በዚህ ፕሮግራም ላይ በተቻለን አቅም ይሄ ስክሪፕትድ አይሆንም። የሚሰማቸውን የምናገኛቸውን ሰዎች ሪፍሌክሽን እናያለን። እኛም ደግሞ አይተን የምር ከውጭ እንደምናየው አንዳንድ ጊዜ አንዳንድ ስራዎች ከውጭ ስናደርጋቸው ቀላል ነው ይመስላል። አንተ አሁን
አንድ እግርን ጫማ ሰተህ ማስጠረግ በጣም ቀላል ነው ይመስላል። በቃ በጨርቅ መጥረግ ይሄን ሰርተህ እንላለን ግን እናየዋለን። ይሄ ነገር ግን እንደዚህ ዋጋ ያስከፍላል ወይ? ከዛ ደግሞ ለሰርቪሱ የምንሰጠው ክፍያ በቂ ነው ወይ የሚለውንም በዛው እናያለን ማለት ነው። እና ለመጨረሻ ጊዜ በስንት ነው ሰው ጫማ ያስጠረቀው? መች መሰለህ? ትናንት ማክሰኞ። ስንት ነው የከፈለው? 60 ብር። እኔ መች ነበር ዛሬ አምስት ነው። ሰኞ ቀን አስጠርቄያለሁ 40 ብር። አይ ክሬም አለኝ። ክሬም በላች። እና በዚህ ልክ ነው አሁን ይሄ 40 ብር እንዴት ነው እንዴት ነው እነሱ ጋር ቤኔፊት የሚሆነው? እንዴት ነው ላይፍን ይቀጥሉበት? እና ገባችሁ? አንዳንዴ ያው ፕሮግራማችን ላይ እንስቃለን። አዋጭም ስራ እኮ ነው ሪኮመንድ እናደርገዋለን፣ እንቀጥለዋለን። ይዘን ስንጠርግ እስካያችሁ አስቡትና ያው በላይፍ ላይ መሳቅ አለ፣ በዚህ ማዘን አለ እና ዋናው ቁም ነገር ደግሞ እና በዛ ላይ ደግሞ ወደ እናንተ እንቀጥላለን ብለን እናስባለን። ይሄ ነው ፕሮግራሙ። መንገድ ላይ አንድ ያጋጠመን ነገራችን የተከማመታ ፊልም ነው። ይሄ ደረቱ ላይ መስማት አልችልም መናገር አልችልም ምናምን ነው፣ ግን ከሄደ ሰው ጋር ይሰዳደባል። አምጣ ይላል። ይሄም ስራ ነው እንግዲህ እና እሱን ትሞክራለህ። እንዴት ነው ሰውዬው የዚህ የሚውለው? ይሄ ራሱ እንደ እንሞክራለን። በተቻላችሁ መጠን ሰብስክራይብ፣ ላይክ በማድረግ አበረታቱ። ይበልጥ ደግሞ ኮሜንታችሁን አሳዩ። ያው ለእናንተ ኦዲየንሳችንን ስለሆናችሁ ነው ደግሞ ኮሜንት ላይ ይሄን ሞክሩት የሚሞከሩ ነገሮች ከዛ ብንሞክረው ጥሩ ነው። እንደሱም ማድረግ ትችላላችሁ። ለዛሬ በዚህ እንሰናበታ። ከመሰናበታችሁ በፊት ግን ቲክቶክ ፔጅ አለ። እዛ ላይ ረስቼዋለሁ ታውቃለህ። አንተ ግን እኔ ጥሩ ሰው ነኝ። እና በዛ ላይ ደግሞ ያው ሾርቱን ቪዲዮ እንለቅላችሁ፣ ግን አዳዲስ ነገሮችን የምናሳየው መንገድ ነው። እና ደግሞ ቲክቶክ ላይ ያው ኮሜንት አድርጉን፣ ሪኮመንድ አድርጉን ወደ እናንተ እንድንመጣ። በቃ እንግዲህ በተቻላችሁ መጠን ሰብስክራይብ ለማድረግ ሞክሩ። እንደ ኬመኒ የሆነ ኢሞጂ አለ እግራቸው ላይ ነው ተባከሽ። አሪፍ ነገር ከፈለጉ እኛ በተቻለን አቅም አሪፍ ነገር ይዘን ለመምጣት እንሞክራለን። እና ዛሬ በቃ በዚህ ተሰናበትን። ሰላም ባይ። ሰላም